የናይጄሪያ አቪዬሽን ያጋለጠው የአፍሪካ ገመና። በአፍሪካ የፖለቲካ ታሪክ ውስጥ የማስመሰል ፖለቲካና የስሙላ ልማት አህጉሪቱን ወገቧን በማግበጥ የማትዘምን የኋላ ቀርነት ማሳያ ምሳሌ አድርጓት ቆይቷል። የአፍሪካ መሪዎችና ባለስልጣን ስልጣናቸውን ለማስቀጠል ህዝብን በማታለል የአህጉሪቱን ሀብት ለመመዝበር ያልተሰራ ልማት እንደተሰራ አድርጎ ለህዝብ በማቅረብ የተካኑበትና መለያ ባህሪያቸው ይመስላል። ለዚህ የውሸትና አስመሳይ ፕሮፓጋንዳቸው መሳሪያ ደግሞ የመገናኛ ብዙሃን ናቸው። የአህጉሪቱ ህዝብ እንዳለመታደል ሆኖ በመገናኛ ብዙሃን የሚሰራጭ መረጃን ሳይመረምር እንደወረደ ተቀብሎ ይጨፍራል። ሰሞኑን ይህን የይስሙላ ፖለቲካና ልማት ቁልጭ አድርጎ የሚያሳይ በናይጄሪያ ተከሰተ። የቀድሞ የናይጄሪያ አቪዬሽን ሚኒስተር ሃዲ አቡበኩር የኢትዮጵያን አየር መንገድ አውሮፕላን ለ3 ቀናት ብቻ ተከራይተው ናይጄሪያ ኤር የተባለው አዲስ ብሔራዊ አየር መንገድ ስራ ጀመረ ብለው የሀገሪቱን ሚዲያ በሙሉ ሰብስበው በጠራራ ፀሐይ አበሰሩ። ህዝቡ ይህንን የናፈቀውን ብሔራዊ አየር መንገድ በማግኘቱ ደስታውን ገለጸ። ይህ የህዝብ ደስታ ሳይውል ሳያድር የባለስልጣናቱ ህዝብን የማታለል ሴራ ተጋለጠ። የናይጄሪያ ኢኮኖሚና የፋይናንስ ወንጀሎች ኮሚሽን ባደረገው ከፍተኛ ምርመራ ሚኒስተሩ አዲስ የአየር መንገድ እንደተመሰረተ ለማስመሰል የፈጸሙት መጠነ ሰፊ ማጭበርበር ነው በማለት በአገሪቱ ፍርድ ቤት ችሎት ፊት ለፊት አቁሞ እያናዘዛቸው መሆኑን በወጣው መረጃ አስታውቋል። አየር መንገዱ መቋቋሙን ለህዝብ ለማሳየት ከኢትዮጵያ አየር መንገድ የ3 ቀናት ብቻ የኪራይ ውል ስምምነት ማድረጋቸውን ኮሚሽኑ ባደረገው ምርመራ ማረጋገጡን ያመላከተ ሲሆን በአጠቃላይ 20 ቢሊዮን ናይራ የሚገመት የእምነት ማጉደልና የሙስና ወንጀል ፈጽሟል የተባሉት ሚኒስትሩ አውሮፕላኑ ቀድሞ ፕሬዝዳንት ሙሐመዱ ቡሃሪ ስልጣን በለቀቁበት ዕለት ግንቦት 29 ቀን 2023 አገሪቱን ለቆ እንዲወጣ ውል አዘጋጅቶ እንደነበር አስታውሷል። ይህንን ተከትሎ የቀድሞ ሚኒስተር ሃዲ ልጃቸው አማቻቸውና አልቡርሃ ግሎባል ኢንቨስትመንት የተባለ ኩባንያ በቁጥጥር ስር ውለው ክስ የተመሰረተባቸው ሲሆን ተከሳሾቹ ስልጣንን ያላግባብ በመጠቀም 20 ቢሊዮን ናይራ በላይ የህዝብ ገንዘብ ማባከንን ጨምሮ 6 የወንጀል ክሶች ቀርቦባቸዋል። በተጨማሪም ምርመራው እንደሚያሳየው መጀመሪያ ላይ የናይጄሪያን ኤር ለማቋቋም በአገሪቱ ውስጥ ለሚገኝ አንድ የግል ኩባንያ ተሰጥቶ የነበረውን የ299 ሚሊዮን ናይራ ውል በሚኒስተሩ ቀጥታ ትዕዛዝ ወደ 599 ሚሊዮን ናይራ ከፍ እንዲል ማድረጋቸውን በክሱ ተጠቅሷል። በናይጄሪያ የታየው ህዝብን የማታለል ተግባር አህጉሪቱ ያለችበትን ነባራዊ ሁኔታ ቁልጭ አድርጎ የሚያሳይ ነው። የአህጉሪቱ ህዝብ ወደፊት ባለስልጣናት የሚያቀርቡትን ማንኛውም የልማት ፕሮጀክት ዝም ብሎ ከመቀበል ይልቅ እውነተኛና ህዝብን የሚጠቅም ነው የሚለውን መመርመር እንዳለበት ትምህርት የሚሰጥ ነው ተብሏል።